ወንድ ልጅ በጣም ሲከፋው ምን እንደሚያደርግ ታውቂያለሽ? አይጮህም፣ አያለቅስም፣ ለሰዎች ደግሞ ችግሩን አይናገርም። ነገር ግን በውስጡ ያለቅሳል፣ ይጮሃልም፣ ራሱን ማዳመጥ ይፈልጋል። ብቻውን ይሆናል። ምክንያቱም ቢጮህም ቢያለቅስም ማንም ሰው እንደማይረዳው ያውቃል። እናም ወንድ ልጅ ካንቺ ከራቀ ወይንም ደግሞ እንደሌላ ጊዜ ካልተጫወተ ካልሳቀ በሌላ ተሰጅበት ከፍቶትም እንደሆነ ተረጁ። ምናልባት ከፍቶት ይሆናል ብለሽ ተረጁ። ወንድ ልጅ ብዙ ህመሞች፣ ብዙ ቁስሎች በውስጡ ተሸክሞ ነው የሚኖረው። ወንድ ልጅ ቸግሮት የሚረዳው ሰው የለም። ወንድ ልጅ ከፍቶት የሚረዳው ሰው የለም። ወንድ ልጅ ገንዘብ ሲያጣ የሚሰጠው ሰው የለም። ወንድ ልጅ ቢራቡ እንኳን የሚያበላው ሰው የለም። ወንድ ልጅ ቢያለቅስ እንኳን እሺ አንተ ወንድ ልጅ አይደለህ ነው የሚባለው። ቆፍጠን በል እንጂ ነው የሚባለው አይደል? ስለዚህ ወንድ ልጅ የሚረዳው ሰው የለም። ወንድ ልጅ ይሄንን ስለሚያውቅ በውስጡ ብዙ ህመምና ቁስል ብዙ ነገሮችን ይዞ ነው የሚኖረው። ገባሽ? Contract, contract, refuse, refuse, produce, produce, suspect, suspect, convict, convict, upset, upset, research, research. ኧረ በኢየሱስ ስም ይልስማታ የምታሽ አንተ ቆንጆዬ ነች። ኧረ ለትዳር ደህና ነሽ? ዲና አለሁልሽ። ሰላም ነው? እግዚአብሔር ይመስገን። አለን። አንድ ነገር ማስቸገር ይችላል ነበር። ከሌላ ቦታ ነበር የመጣሁት፣ ከኢትዮጵያ ውስጥ አልነበርኩና ኦኬ ላይክ ሰው የሚያሳይ ሰው ፈልጌ ነበር የዚህ ሆነ አንዳንድ ነገሮች። ኦኬ ስንት ጊዜ ሆነ መጣ? 1 ዊክ ምናምን። ግን ይሄኛውን ለብቻዬን ያየሁኝ ምናምን ነገር ግን ብዙ ነገር አለ መሰለኝ አይደለ? ወደጭ ብዙ ነገር ማየት ምናምን ፈልጌ ነው። ያ ብዙ ነገር ተቀይሯል እኮ። የት ላይ ትፈልጋለህ ታዲያ? እኔ እንጃ አላውቅም፣ ግን የሆነ የቀኑንም የማታውንም ነው ማየት የምፈልገው እና ከቻልሽን ትተኛለሽ? ኦኬ አሳያለሁ። ችግር የለውም። ችግር የለውም። መኪና ይዛል ታዲያ? መኪና ይዛል አለ እዛ ጋር። ኦኬ በቃ ምንም ችግር የለውም። እሺ የት ማለት ስምሽ ማለት ነው? ሜላት። እሺ ፍቅር ደሞ ቆንጆ አይሲቢቺ በጣም አመሰግናለሁ። ላይክ የሆነ ሰው ምናምን አጥቼ ነበር ታውቂያለሽ። ስለዚህ ፎላይት ነው እንደዚህ ነገሮች ምናምን ነገር ፋሚሊ ጋር ነው ያረፍከው? ነው አሁን እንትን ነው ያረፍኩት። ላይክ ሆቴል ምናምን ያረፍኩት እዚህ ሸራተን ያለፍኩትና ኦኬ ምንም ሰው ምናምን ነገር ብጠይቅ ላይክ ትላላለም ማውቀው ሰው ምናምን ነገር የለምና ከብዙ ጊዜ ምናምን በኋላ ነው የመጣሁት። ኦኬ ከግራ ገባኝ ተቀያየረብኝ። እናንተን ማለት ታሰኛለሽ? የት ታሰኛለሽ? እንጣና እንወስናለን። የትኛው ነው? እሱኛው እኮ አይደለም። የትኛው ነው ታዲያ? እየቀለድክ ነው እንዴ? እንዴት በዚህ ነው የምናየው? አዎ ችግር አለ። እንደ እንትን የሰጡኝ ይሄ ነበር፣ ግን ከእንትን ካልሽ የምታውቂው ሰው ካለ ምናምን ነገር መቀየር እንችላለን። ከውጭ ነው የመጣው አልከም? እንዴት ነው በዚህ የምናየው እኮ? ግን ዝም ብለው መኪና ይሄን ሰጡኝ። እንዴት ነው በዚህ የምናየው? እየቀለድክ ነው? አልነበረም። ችግር አለው? ያማ ለእንዴ ነው እንትን ላይክ የሆነ ክራይ ምናምን ሲሉ ነበር። ቀልታለ እንዴ? ምን ችግር አለው? ላይክ ታሳየኛለህ። በዚህ ነው የምናየው አሰብከው? ሲጀመር ከምንድን ነው የመጣኸው? እየቀለድክ አይደል እንዴ? ነው እኔ ከውጭ ሀገር ነው የመጣሁት፣ ግን ላይክ ለክራይ ምናምን ሲሉ ለጊዜው ምናምን ብለው ነው ይሄን መኪና የሰጡኝ። ኦኬ ታዲያ በዚህ እንድናይ እንትን ይላል። ሲጀመር እኔ ፍቅረኛ እየጠበቅኩ ነው። ይቅርታ ፍቅረኛዬ? አዎ ምን ችግር አለው? አንዴ ብታሳይኝ ወይ ደግሞ መኪና አንቺ የምታውቂ ሰው ካለ ደውለን መቀየር እንችላለን ዛሬው። ግን ዝም ብዬ በቃ ላይክ የሆነ ሰው ስጠይቃቸው በራይድ በኩስ መጣ ላይክ ይሄንን እንትን አሉ ያከራዩ። እንዴት ነው በዚህ ልናይ የምንችለው? እንዴት ትቀበላለህ እንደዚህ መኪና? አይሆንም እንዴ? እንዴት ነው በዚህ ልናይ የምንችለው እንዴ? እኔ ማውቀው ሰው የለም። ኦኬ ሰው እሺ ምን ይሻላል ታዲያ?
አይ በቃ እኔ ፍቅሬን እየጠበኩ ነው። ልሂድ በቃ ልሂድ። መኪናውን ስታይ ያኛውን እንትን ብላለች። የኛው መኪና እንትላለች የሚለው አይ ቲንክ ልትመጣ ነው። ኧረ በኢየሱስ ልትመጣ እየመጣች አቤት ያኛው አይደለም መኪና። አይ ያኛውን እኮ እየቀለድኩ ነበር። ለምን ትቀልጃለሽ? እንዴት በዛኛው እንደደረስ ስላልከኝ እኮ ነው። እና ታዲያ ምን ችግር አለ? ያኛውም ይሄ መኪና ነው፣ ይሄ መኪና ነው፣ ያደርሳል ሁለቱም። አይ ነው ላይክ እንደዚህ መኪና ያስጠላል አለዛ። እኔ እኮ አንቺን ላይክ ፕራንክ ለማድረግ ነበር እንትን ለማለት እዛ ጋር እንትን ያልኩት። ሰላም እንዴ በዛበት ትንሽ በሚያስጠላ ምን ነው የሚያስጠላው? ላይክ መኪና ሁለቱም ነው የሚያደርሰው አይደለ? አትጂ እሺ፣ እንደዚህ አይነት መኪና ነው ተጂ። ያው አንተ ከውጭ መጠራስ በእንደዚህ መኪና ትሄዳለህ እንዴ? አይ ስልሽ የሆነ በሆነ አጋጣሚ እንኳን እኔ ይዤው እንኳን ቢሆን አንቺ እኮ እንትን ትይኛለሽ ብዬሽ ነበር፣ ታፋልጊኛለሽ ምናምን ነገር ብዬሽ ነበር አይደለ? ግን እሱ ሁሉ ፍቃደኛ አልነበርሽ። እኔ ምንም አውቀው ሰው የለም ማለት መኪና ኪራይ ላይ ምናምን ነገር እና ደግሞ ለዚህ መኪና ስለማልወድ ነው። እሺ ምን አይነት መኪና ነው የምትወጂው? እዚህ መኪና ብዙ ቦታ መሄድ ይችላል። ይሄ መኪና ባይሆን ኖሮ አትመጭም ነበር አይደለ? አይደለም እንደዛ አይደለም። እና የምንድን ነው ዛሬ ተካሪ እኮ እንደዚህ መኪና ስለማልወድ በጣም ነው የሚያስጠላኝ። አንዴ ኧረ ኦኬ፣ እንደዚህ ትላልቅ መኪና ነው የምትወጂው? ኧረ ተይ ባይገርምሽ ይሄ ጓደኛዬ እሷ ናት ብሎኝ ሙሽራዬ እኔ ልኮኝ ነው ሽምግልና ልጆቹ ለዱ ተጋቡና አይናገር ልጁ አይናፋር ነው ልጁ መንጃ ፍቃድና ሲም ካርድ አለበት ምን ያረጋል ስራ ንጹህ ፍቅር ካለ ዋናው ጤና እያለ ስንቱን አታለለ ውሸቱን ነው እሱ ውሸቴን ነው እኔ ሲያመቻች ለራሱ ፋዘር ያወረሰው ሁለት ሸሚዝ አለኝ እቁቡም የኔ ነው የሱ ነው ቅዳሜ የሚወጣው ሌላ ፈልግበት በዚህ አንደበት ደግሞ ዘምርበት አይቻልም። ቅርብ ሰዓት ነው የበላሁት ማለት በጣም እርቦኛል መብላት ፈልጋለሁ ማለት ሚስት እንዳገለኝ ማለት ፍቅረኛ አለ ወይ ማለት በጣም ደህና ነኝ ማለት በቃ ደህና አይደለሁም ማለት ነው። ተው በቃ ማለት አትተው ማለት ነው። እንደፈለክ የራስ ጉዳይ ካልኩ ብታረገው ገለሃለሁ ያልኩ የት ነበርክ ካልኩ የት እንደነበርክ አውቃለሁ ማለት ነው አይደል? ሂድና አናግራት ከምታፈጥባት ምን ሆነ ነው እንዲህ የምታያት? ሂድና አናግራት ቀለል አርግና አውራት ሂድና አታፍጥባት ግራ አታጋባት ቀለል አርገሽው አውሪው አቅፈሽው አታካብጂበት ፍቅር አለበት። ስልኳን እንዴት ነው ስልክ ትሰጪዋለሽ? እኔ ምግብ መብላት አምሮኛል የሚስት
ያሳየው ሽሮ በጣም መሮኛል ጨውም በዝቶበታል ያቃጥለኛል ወጡም ስላረረ ሆዴን ያመኛል እኔ ምግብ መብላት አምሮኛል በልቻ ባላለው ሰው ወደኛል እኔማ ጉርሻዬን ሰው ወዶልኛል ወጥ ጭማሪ ቢኖር ደስ ይለኛል ሰባት ጊዜ ብቻ እንብረስ ሽታው ነው የጠራን ከሰፈር ድረስ እስትረስ ነው እንዲህ ያወፋፈረን ቆንጆ ምግብ ጭራሽ አናውቅም በልተን ቤተሰቦቻችን ዛሬ ያጋጠመንን ነገር አታምኑም ሞጆ የተባበሩትን አለፍ ብሎ ዮርዳኖስ የሚባል ምግብ ቤት ሰርፕራይዝ እናረጋለን ብለን ራሳችን ሰርፕራይዝ ሆነን ወጥተናል እውነት ነው እዩት እስቲ ምግቡን እንዴት እንደሚያምር ሲበሉት ደግሞ እንዴት እንደሚጣፍጥ በዛ ላይ ዋጋው ደግሞ በጣም ተመጣጣኝ ነው ዮርዳኖስ ይለያል ደላሎች ነን ሀገር የሚያውቀን ጋራንቲና ሪሲት ያለን ገዢና ሻጭ እናስማማለን ቤተ ዘመድ እናደርጋለን በረዶ ላይ ፍሪጅ በረሃ ላይ ጋቢ የሸጥነው እኛ ነን ምንም አታስቢ ይዘን ስለማናቅ የማይጠቅም ነገር እንኳን በካሽና ያዋጣል በብድር ከብዙ ዓመታት በኋላ ወደ ሀገሬ ስመጣ እነዚህ ደላሎች ናቸው ከካፎር ኮሜርሻል በ30% ቅድመ ክፍያ ሱቅ ገዝተውልኝ በ6 ወር ጊዜ ውስጥ ትረከባለህ ብለውኛል። ለዲያስፖራዎችም ሆነ ለነጋዴዎች የባንክ ብድር ስለተመቻቸ ይፍጠኑ። እርሶም በካሳንቺስና በሽሮ ሜዳ እየተገነቡ ካሉት የካፎር ኮሜርሻል ሱቆች ገዝተው ይነግዱ። ህንጻዎቹም ጄኔሬተርና የዕቃ ሊፍት የተገጠመላቸው ናቸው። ያዋጣል በብድር ደላሎች ብትሆኑ ያዋጣችኋል። ቀጥሉበት። አንቺ ስንት አመትሽ ነው? 11 11 አመት ሙሉ አልተላጨሽውም? ተላጭቻለሁ። ኦ እና ተላጭተሽውም ነው እንደዚህ ያማረ? ባጃጅ የት ነሽ? እዚህ ቄራ ነኝ። ቄራ 50 ብር ገብቷል። ብር ያለኝም እና በነፃ ልገባ ነው እንዴ? ኧረ አባቱ ተባበረኛ። እሺ አንዴ በጥፊ ልበልና ትገባለህ። እሺ ምታኝ። በዚህም ድገበኝ። አሁን ግባ። አጎቴ ና ያንተም ተከፍሏል። እና ግባ። ሰላም ና እንብላ። እኔ ግን እኮ አዝዣለሁ። አረ ችግር የለውም ያንተ እስኪመጣ ድረስ የኔን እንብላ አለ። እሺ ይበላ። እሺ ኧረ አስተናጋጅ አስጥኑት እንጂ አቆዩት እኮ። ምንም የመጣ ነው። ደረሰ። አመሰግናለሁ። ና ጠጣ። ደርሷል። እሺ ሻይ ነው ያዘዝከው? አዎ ሻይ ነው። ማንኪያ ጨመር እንዴ? ማንኪያ ጨመር። አቤት ምን ልታዘዝ? ያቺ የተለመደችዋን አንድ ጁስ ይዘልኝ ነው። እርጥብ እንዲሆን ነው የምትፈልገው? እና ታዲያ ደረቅ አለ እንዴ? እሺ በቃ ይቅርታ እመጣለሁ። መጀመሪያው አዲስ ፊት ነው፣ አልተመቸኝም። ማነክ? ና ጠጣው። ምን ነው ችግር አለ? ና ጠጣው አልኳ። ና ጠጣው። ምን ነው ጁዙ ላይ ችግር አለ እንዴ? ና ጠጣው አልኳ። ና። ምን ነው ማናጀሩን ልጥራ? ና ጠጣው። እሺ በቃ ጠጣዋለሁ። እንዴ ስትሮስ በምን ልጠጣ እኮ? እኔስ በምን ልጠጣ? ስትሮስ። ውይ ይቅርታ። ኑሮ ተጨምሮበት ነው እንጂማ ሽንኩርት ብቻውንማ እንደዚህ አያስለቅሰንም። ባለ ሱቅ ሽንኩርት አለ? አለ። ስንት ኪሎ ነው የፈለከው? 1 ኪሎ ስንት ነው? 1 ኪሎ 150 ብር ነው። ሽንኩርቱ ጂም ጨመረ እንዴ? አረ ኪሎ ጨምሮብን እኮ ነው። አሁን ቀልዱን ተውና 1 ኪሎ ሽንኩርት ስጠኝ። ወንድሜ ሽንኩርት ገዝቼ መጣሁ። ብሩን ኬታ መጣው? ከራሴ ነዋ፣ ከኪሴ። አትዋሽም። ብር ኬታ መጣለህ አንተ? አልሰማሁም ለማለት ነው። እኔ እኮ ነኝ ለአላሙዲን ብር አበድሬው ሀብታም የሆነው። አንተ ልጅ ውሸት ጀመርክ። ያን
አንተ ምት እንደሚያስለቅሰው ሽንኩርት ራሱ እንደዚህ ያስለቅስም። ባለሱቅ ደብተር አለ? አዎ አለ። ስንገልጽ ነው የፈለኩት። 100 ገልጽ ስጠኝ። እሺ ያው እንዴ ይሄ 100 ገልጽ ነው እንዴ? አዎ 100 ገልጽ ነው። ካላመንከኝ ቁጥር ነው። እሺ ቆጥራታለሁ። 50 ይኸው 50 ገልጽ አንዴ ይኸው። አንቺ አልተማርሽም መሰለኝ። እንዴት መሰለኝ የሚቆጠር ከዚህም በኩል ነው። እሺ ቆጥረው እንደዚህ ይቆጠራል። 100 ነው። 50 ሲደመር 50 ስንት ነው? 100። እሺ ይሁን። ስንት ብር ነው? 200 ብር ብቻ ነው። እሺ ይኸው። እንዴ ይሄ እኮ 100 ብር ነው። እኔ ያልኩ 200 ብር። አንተ አልተማርክም እንዴ? ይኸው ከዚህም 100 አለ፣ ከዚህም 100 አለ። አንድ ላይ ሲወራል 200 ብር። እስኪ ስለ ፕሮንቶ ቾኮሌት ልንገራ። በነገራችን ላይ ደግሞ ማከፋፈል ከፈለጋችሁ በዚህ ከስር በማስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። የፕሮንቶን ጣፋጭ ቾኮሌቶቻችንን ላሳያችሁ። ሳምሪ ቾኮሌት፣ እንዲሁም ፕሮንቶ ጠጠር መሳዩን ቾኮሌት፣ እንዲሁም ፕሮንቶ እጅ ላይ የሚታሰረውን ቾኮሌት የፕሮንቶ ምርቶች ናቸው። ይመቻችሁ። ባይ። ጋሺ እንዴ ጋሺ ምንድነው እንዴ? እንቅልፍ የሚያስተኛን እኮ መድኃኒት ሳትውጥ ረስተህ ተኛ። ትሽ በእናትህ ደህና የተኛሁትን እንቅልፍ አስመለጥከኝ። አረ ጋሺ ባመለጦት ነገርማ እንዳይቆጩ። በፈሶትም ቢሆን ቢያመልጦትማ የልጆች ሽርሽር ፌስቲቫል እንዳያመልጦት። ምንድነው የልጆች ፌስቲቫል? አልሰሙም እንዴ? ትልቁ የልጆችና የቤተሰቦች ፌስቲቫል በአዲሱ ፓርክ ተመልሷል። በማይረሱና በአዝናኝ አጋጣሚዎች ከልጆቹ ጋርና ከቤተሰቦ ጋር የማይረሳ ጊዜ አሳልፉ። እዛ ምን አለ? አዝናኝ ጨዋታዎች፣ የዱር እንስሳትና አንበሳና ጦጣ ይገኙበታል። መቼ ዕለት ነው? መጋቢት 6 እና 7 ከጠዋቱ 4 ሰዓት ጀምሮ። የት አካባቢ ነው? በአዲሱ ፓርክ ፒኮክ መናፈሻ ወሎ ሰፈር በአዲሱ ፓርክ አይቀርም። ሽርሽሩን ለማድመቅ ሁሌም አንድ እርምጃ ቀዳሚ የሆነውን የዳሽን ባንክ ሱፐር አፕ ኢቨንቱ ላይ ይገኛል። እናም የድርጅቱ አጋሮች ዳሽን ሱፐር አፕ፣ ጊዮን አካዳሚና የኔታ አካዳሚ በሽርሽሩ ፌስቲቫል ላይ ሽር ይበሉ። እኔም አለሁበት፣ እዛው እንገናኝ። ቲኬቶቻችንን ባለው በቻምፓ ሊንክ በ200 ብር ወይም በ300 ብር በር ላይ ማግኘት ይችላሉ። ለቤተሰብ ደግሞ በነፃ። አንተ የታለ ቤት ስራው? የምን ዜሮ? ጭራሽ የቤት ስራውን ዜሮ ነው ያመጣኸው? እንዴ ዜሮ እንደመጣው ኪታው። አንተ ልጅ እንዴት ሰነፍ ብትሆን ነው እኔ ራሱ የቤት ስራውን ሰርችልህ ዜሮ የምታገኘው? አንተ ስለሰራው ነው። ጭራሽ ለኔ መልስ። እንደውም ሌላ አባወራ እዚህ ቤት ውስጥ ይመጣና 2 አባወራዎችን የሚኖሩት። ኧረ አባዬ አንድ አባወራ እኮ ነው የሚሻለው። 2 ከሆኑማ ወረራ ነው የሚሆነው። እሱን ተውና አሁን ለምንድነው ጥናትን የማታጠናው? ጥናትማ አጠናለሁ፣ ግን ጥናት ካጠናው በኋላ ትንሽ መዝናናት ፈልጋለሁ። ለመዝናናትማ ለምን ውጪ ኳስ አትጫወትም? ጥሩ አይደለም። ውጪ ወጥቼ ኳስ የሚጫወት ከሆነማ ዝናብ አለ፣ ጸባይም ይበላሻል። እና እሺ ምን ይሻላል? ሚሻለውማ ቤቴ ውስጥ ቁጭ ብዬ እያዝናና የሚያስተምረኝን ነገር ነው የምፈልገው። ደስ የሚለው ነገር ግን ለዚህ የሚጠቅመኝን አንድ ነገር አውቃለሁ። ምንድነው ንገረኝ። አንተ ብቻ ጎበዝ ሆንልኝ እንጂ። ልጆች የሚሆኑ ጣፋጭና አስተማሪ የሆኑትን ቪዲዮዎች የያዘ አፕሊኬሽን አውቃለሁ። አፕሊኬሽን? አው ይሄን ምርጥ አፕሊኬሽን በመጠቀም በቀላሉ በዚህ አፕሊኬሽን ልጆች የሚሆኑ ጣፋጭ የሆኑ ቪዲዮዎች ቤታቸው ቁጭ ብለው ያዩ አስተማሪ አኒሜሽን ቪዲዮዎች በጥንቃቄ የተሰሩ ለልጆች ብቻ የሚሆኑ ደግሞ በስልካችሁ ብቻ ሳይሆን በቲቪዎቱም የሚያዩት። ቲቪም ካልተመቾት ሶፋ ላይ ቁጭ ብለው በታብሌቶም የሚያዩት habashaviu.tv ከአፕ ስቶር እና ከፕሌይ ስቶር ዳውንሎድ በማድረግና በወራዊ 300 ብር ክፍያ ብቻ መመዝገብ ይችላሉ። habashaviu.tv ማን ነው? በርሶ መጀን። አመሰግናለሁ። ከዛ በፊት ግን ምንድነው አባብዬ? ለአንድ ጥያቄ 150 ብር ገብቷል። 60 ብር አልነበረ እንዴ? አዎ ዶላር ስለጨመረ ነው። ዶላርና ጦንቃይ ምን አገናኘው? ለኔ መልስ ለአባብዬ ስለመለስክ ከዚህ በኋላ ወደፊት የሚፈጠረውን ነገር አልነግርህም። ቅድም ሳንኳካ ማነ ብለኛ ነበር? አው ብዬህ ነበር። ከዚህ በር ጀርባውኝ እኔ ሳንኳኳ ያላወከኝ ወደፊት የሚመጣውን ከየት ታውቃለህ? እንዴ አማር ናግባ መስል
አንተ ልጅ ግን ታዝቤያለሁ። ልክ ልሻለኝ ስል ትመጣለህ። ኧረ አልተሻለም። ከስታል እኮ ከመክሳት የተነሳ ኮፍያ ብታረግ እኮ ባለዣንጥላው ምስማር ነው የሚመስለው። ስድብ መሆኑ ነው። እንካ አረ እንዴ አረ ጠጣው እኮ አይደለም ያልኩ፣ ክፈትልኝ እኮ ነው ያልኩ። ማለት ለራስ ነው ያመጣው። እና በዚህ ኑሮ ውድነት ከራሴ አልፌ ለሰው ልግዛ። ይሄንንም ይዤ መጣሁት ባዶይ ሰላማይገባ እንጂ ለራሴ ነው ይዤ። ተው ግን አንተ የታመምክ ሰዓት ያኔ ጁዝ ይዤ ላልመጣው። እሱማ እውነትህን ነው፣ ይዘህልኝ መተህ ነበር። መልሰው ወሰድክብኝ እንጂ። እና ታዲያ እሱን ካልወሰድኩኝ ሌላ ታማሚ በምን ልጠይቅ ነው? እኔም እኮ የገዛሁት ለተጣማ ሰው ልሰጥ ነው። ለማ ለሆዴ ነዋ። መሱድ ቭሎግ ፓርት 1። ጧት እንደተለመደው ከእንቅልፌ ተነስቼ የተኛውበትን ሳላነጥፍ እሄዳለሁ። የፋጤ ቁንጥጫ ትዝ ሲለኝ የተኛውበትን ተመልሼ መጥቼ አነጥፍ። ከዛ እንደተለመደው ወደ ተለመደችው ወደ ሞዳት ካሴን እጂ ወደ ጫታ በኋላ ከአከራይ ጋር እንጫወታለን እንሯሯጣለን። የቤት ኪራይ ስላልከፈልኩ እየሮረጠኝ ነው። ጋይስ ድረሱልኝ ዋይ። ከዛ 1 ሚሊዮን ፎሎወርስ ገባ የ6 ወር የቤት ኪራይን እንደምከፍል ነገርኩትና ለአከራዬ አሳማ። የምንጭቅጭቅ ነው ለጤናውትም ጥሩ አይደለም። ለጤናው ጥሩ እንደሚሆን ወተናው ኳስ እንጫወት ብዬ አሳመንኳቸውና ከዛ በኋላ የቤት ኪራይን እንዳይጨምሩብኝ ብዬ አውቄ ቅሎጭ ከፈተርኩ አረኩላቸውና ከተቱብኝ። ምረስጀው ሳራ ቅሎጭ ከተትኩባቸው። ከዛ 6 ወሩን ክፍያ የ7 ወር አደረጉብኝ። ከዛ ደከመኝና ምግብ ልበላ ወደ ቤት ገባው። ከዛ ተመልሼ እስከሚመሽ ድረስ ተጫወትኩ። አረ ጋይሶች እንደምንም ብላችሁ ፎሎ አድርጉኝና 1 ሚሊዮን ገብቼ የ7 ወር ኪራይን እንደምንም ብዬ ልክፈል።